ሃይ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ሆይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ስለመጣችሁ ደግሞ አመሰግናለሁ። ሼር፣ ሰብስክራይብ፣ ላይክ እያደረጋችሁ ስለምታበረታቱኝ አመሰግናለሁ። አዲሶቹ ደግሞ እንኳን በሰላም መጣችሁ። የዛሬ ቪዲዮ ደግሞ በጣም ጉደኛ ትሪትመንት ለፀጉራችን ያዘጋጀሁላችሁ። ይኸው እንደምታዩ ከፊቴ የሳሳውን ወይም ደግሞ በሳት ያለቀውን ፀጉሬን እንዲያድርጎ ያሳደገውን ውህድ ላሳያችሁ ነው። አብራችሁን ቆዩ። ያ እዚህ ላይ አሁን በእቃ ያው ቅድም ሃይላይት ያረኩትን ነው ማሳያችሁ። ያሳደገውን ፀጉሬ እንዲያድርጎ እንትን ብሎታል ማለት ነው። አዳዲስ ፀጉር እያወጣ ነው። ይሄ ደግሞ ፀጉሬን ታጥቢያዋለሁ ኦልሬዲ። ፀጉራችሁን ታጥባችሁ ነው የምታደርጉት ትሪትመንት ስለሆነ ይሄ የማሳያችሁ እንግዲህ በውስጡ ሩዝ አለ፣ ነጭ ሽንኩርት አለ፣ ቀረፋ እና ኦሊቭ ኦይል ነው ያዘጋጀሁት። እናንተ በፈለጋችሁት ኦይል መጨመር ትችላላችሁ ማለት ነው። ኮኮናት ሚስማማው ወይ አቮካዶ፣ ጆጆባ ኦይል፣ በተለያየ በተልባ ኦይል ማድረግ ትችላላችሁ። ለእኔ ይሄ ስለሆነ የሚስማማኝ በሚስማማኝ አዘጋጅቻለሁ። ያው ስራውን ግን ምን እንደጨመርኩኝ አይታችሁ በራሳችሁ በምትፈልጉት መቀየር ትችላላችሁ ማለት ነው። ይሄን ደግሞ ለ3 ቀን ለ4 ቀን ነው ያቆየሁት ማለት ነው። ለምን ከውስጡ ያለውን አንድ ላይ ተዋህዶ አንድ ላይ ሲቀመጥ ላይ በውስጡ ያሉትን ከቀረፋውን ከነጭ ሽንኩርቱም ከሩዙም በደንብ አድርጎ እንዲያወጣውና እንዲዋህድ ከዛ ኦይሉ ላይ ይሄ አሁን እንዳዲስ የጨመርኩት ቀረፋ እናንተ እንድታዩኝ ውስጡ ምን እንደጨመርኩ አብሬ ለጊዜው ነጭ ሽንኩርት ጨመርኩ። ራይስ ግን ሞር አልጨምርበትም፣ ምክንያቱም ኦሬዲ ውስጥ ያለው ራይስ 3-4 ማንኪያ አርጌ ሶክ አርጎት መጦት ማለት ነው። ልክ እንደተቀቀለ አብጧል። ስለዚህ ድጋሜ አልጨምርም እና ይሄንም የጨመርኩት ያው እናንተ እንድታዩኝ ከዚህ ውስጥ ቀንሼ ነው ፀጉሬ ላይ የማረገው። ኦሬዲ ብዙ ነው የነበረው እንትኑ ኦይሉ ሩዙ ሶክ ስላረገው ስለመጠጠው ነው። እና ፀጉሬ እንደታጠብኩ ደግሞ በጣም ብዙ ተጠቅሜያለሁ ፀጉሬ ላይ ማለት ነው። ምክንያቱም ፀጉሬ ቶሎ ከር ስለሚያረግብኝ ወዲያውኑ የሆነ ቅባት መቀባት አለብኝ። ለዛ ነው አሁን እዚህ ላይ ደግሞ ለእናንተ ለማሳየት ነው እንትን ያልኩት ማለት ነው። ብቅ ያልኩት ይኸውላችሁ እንደምታዩት እንዲያሳምሮ ግንባራችን ፀጉር ደግሞ በጣም ሲሸሽ በጣም ነው እንትን የሚለው ማለት ነው። አያምርም። ስለዚህ እንደምንም ብለን መንከባከብ አለብን። ነገ ያድጋል ማለት አይደለም፣ በሂደት እንዲህ ያድጋል ማለት ነው። ወዲያውኑ ደግሞ በጣም ቸኩላችሁ አብሰስ እንዳትሆኑ ነው። መስታወት ላይ በጣም አያድግም እንደ ምናምን ስትረስ እንዳታረጉ። ላይክ ሞር ስትረስ ደግሞ ሉዝ ስለምናረግ ፀጉር ስትረስ ባይኖርም ጥሩ ነው። ፀጉር ያው ከውስጣችንም ከምንበላው ከእንቅልፍ ከምናምን ብዙ ነገር ደግሞ ኦፍኮርስ ሀሳብ የሌለበት የለም። ግን እንዴት ነው አንዳንዶቻችን ቶሎ እንትን የምንላለን። እንደዛ ባናረግ ጥሩ ነው። ሁሉም ያው እግዚአብሔር ያለው ነው የሚሆነው። ለዚህ እንደዚህ አድርጎ አሳምሮ እያሳደገልኝ ነው ፀጉሬን። በጣም መወዳቸው ውህድ ያው አብሽና ሮዝመሪ በጣም አዘወትራለሁ። አንድ ሳምንት ይሄን ካረኩ አንድ ሳምንት ሌላ አረጋለሁ። ባይመቸኝ እንኳን በ15 ቀን ግድ ነው ፀጉሬ ትሪትመንት አደርጋለሁ። እናንተም ፀጉራችሁን ከተንከባከባችሁ ብዛቱ ይጨምራል፣ ቴክስቸሩ ያምራል፣ ከመሰባበር ይድናል። ብዙ ጥቅም አለው። ዝም ብለን ግን በእሳት እሳት የምናዘወትር ሰዎች ቀለም እሳት ፀጉራችን ብጥስጥስጥስ ብሎ ያለን ፀጉር ራሱ እናጣለን ማለት ነው። እዚህ ላይ በጣም ተጠንቀቁ። ምክንያቱም ፀጉር በጣም እንክብካቤ ይፈልጋል። ከደረቀ ራሱ እንደዚህ ሲሩም ላይ ቅባት ማናረግበት ከሆነ ከደረቀ በቃ ስናበጥረው እየተሰበረ ነው የሚወጣው። እየቀነሰ ብዛቱ ይሄዳል ማለት ነው። እንደዛ እንዳይሆንብን እንጠንቀቅ ማለት ነው። አሁን ያው ማሳያችሁ እንግዲህ ሩዙን ሌላው ሳረሳው ደግሞ ማጠብ አለባቸው። አቧራ አለው። ቀረፋው እንደዛው ብዙ አቧራ ካለው ደግሞ ባክቴሪያ ወደ ፀጉራችን እናስገባለን ማለት ነው። እንደዛ እንዳይሆንብን እንጠበው የምንጠቀመውን ነገር ማለት ነው። ኢንኬዝ ብዬ ነው የምነግራችሁ። ለፀጉር ነው እናንተ ሶኬ እንዳትሉ። ግን ቀላል አይደለም። በውስጡ ያለው ለምን ካፈር ተዘርቶ ታርሶ ምናምን ስለሆነ ብዙ አፈር አለው። እንደዛ እንዳይሆንብን ለማለት ነው። ሌላው እንግዲህ ያው እኔ አሁን ስቀባ ታኛላችሁ። ምንም ፎርሙላ የለውም። ፀጉራችሁ ላይ አርጋችሁ በደንብ አርጋችሁ መሳጅ ማድረግ አለባችሁ። ቅሉን ማለት ነው ጭንቅላታችን
ፀጉራችንም ያው ብለድ ፍለው በጣም የደም ዝውውራችን በደንብ እንትን ሲል ነው ፀጉራችን ደግሞ የሚያድገው ማለት ነው። እና በደንብ አድርገን መሳጅ ማድረግ አለብን። እንድ ደግሞ ፀጉራችን ደግሞ ብዙን ጊዜ ከሳት ይልቅ እንደዚህ ከርል አድርጋችሁት ወይም ደግሞ እርጥቡን ወዲያው እንደ ስሬት ነገር መስራት ምናምን ግዴታ በሳት መሰራት የለበትም እንትን ለማለት ስታይል ለማድረግ ማለት ነው። እና ይሄን መቀነስ አለባችሁ። ዋናው ኢምፖርታንቱ ፀጉራችን የሚጎዳው ምን እንደሆነ ታውቃላችሁ? እሳት የሚባል ነገር። የእውነቴን ነው የምላችሁ። በተለይ የፊቱ እንዴት ነው ፀጉራችን ፊታችንን ስለምንታጠብ ለውሃ ቅርብ ስለሆነ እሱን አሁን እኔ እንደዛ ነው በቃ ይሄኛው ሲፈርስ ከርል ነገር ይሆንብኛል እና አይ በቃ በትንሽ ጫፍጫፉን ልስራው እያልኩኝ እየሰራው ዳሜጅ እስኪሆን ድረስ ደረሰ ማለት ነው። እና በእሳት ብዙ አትጠቀሙ ጫፍጫፉን ማለት ነው። አምን መሀሉ ላይ ያለው ደህና ሆኖ የኛው ውሃ የሚያገኘው አካባቢ ቶሎ የመፍረስ ቻንስ አለው እና እንደዛ እንዳይሆንባችሁ እንትን ማለት አለባችሁ። ላይክ ግዴታ በሳት ሰርታችሁ እናስተካክላለን ብላችሁ እንዳታስቡት። እኔ አሁን ቆይቷል እንደዛ ማድረግ ትቻለሁ። ምክንያቱም ፀጉሬን ሳላቀው የፊቴን እየጎዳሁት ነበር። አሁን እዚህ ጋር ያው ከዚህ ካለው ኦይል እንዳልኳችሁ ቅድም ተቀብቻለሁ። አሁን ከዚህ ጋር ያለውን ለእናንተ ለማሳየት ወደ ፀጉሬ አፕላይ አደርጋለሁ ማለት ነው። ትንሽ ይመስላል ውስጡ ማአት ዘይት ነው ያለው ግን ምክንያቱም ያው እንዳልኩት ቅድም ሩዙ በጣም ምጥጥ አርጎ እንትን ብሏታል እና አሁን ፀጉሬ ላይ አደርጋለሁ ማለት ነው። ጨበሬ ነው የመሰለው ያው ተያይዞ እንዳውም ትንሽ ነካ ስላረኩት ስላበጠርኩት ነው እንጂ እንደዚህም አይነካም። አሁን በደንብ አረግና ድጋሚ ፀጉሬን በደንብ በሻምፖ ታጠባለሁ። ለምን ብትሉ ሽንኩርቱ ነጩ ሽታው በጣም ከባድ ነው። ስለዚህ እሱን ደግሞ ስትታጠቡ ኮንዲሽነራችሁ ላይ ወይም ሻምፖአችሁ ላይ ልክ እንደ ላቫንደር ኤሴንሻል ኦይል ወይም ደግሞ የምትፈልጉትን በቃ ቆንጆ ሽታ ያለው መጨመር አለባችሁ። ነጭ ሽንኩርቱ ሽታው እንዲለቅ ማለት ነው። እዛ እንደዛ አርጋችሁ 1-2 ሻምፖ በደንብ አርጋችሁ መታጠብ አለባችሁ። ይሄን ደግሞ ማደረብ ትችላላችሁ ግን the next day ስራ ማትሄዱ ከሆነ ነው። ለምን እስክትታጠቡት ምን እስክትሉ ሽታው በጣም ከባድ ስለሆነ አፌክት እንዳያረጋችሁ ወደ ስራ ስትሄዱ ማለት ነው። እንዳታረፍዱና ደግሞ ወይኔ እንዳትሉ። ስለዚህ እኔ አሁን ይሄን 4 ሰዓት 5 ሰዓት በላስቲክ ስር አርጌ አቆይና ከዛ በኋላ ታጠባዋለሁ። because the next day ስራ ስለሆንኩኝ ጠዋት ተነስቼ ታጠባዋለሁ። ጊዜ ያለኝ ብዬም አላስብም። ሽታውን መልቀቁን አለመልቀቁን በደንብ ቸክ ማድረግ ስላለብኝ ማለት ነው። እንደዛ ነው። እናንተም ያው ያለኝን ኤክስፒሪየንስ ነው የምነግራችሁ። ወይኔ እንዲህ በሆኑም ባቅ ምናምን እንዳትሉ ጊዜ ስለሚያስፈልገው ማለት ነው። ድንገት እንኳን ከደረቀ በኋላ ቢሸታችሁና ምናምን እንደገና ድጋሚ መታጠብ ስላለባችሁ ግን እንደኔ 2 ሻምፖ በቂ ነው። 2 ሻምፖ በቂ ነው። ከዛ ቆንጆ ኮንዲሽነራችሁ ማድረግ ፀጉራችሁ በደንብ አርጋችሁ ውስጡን እየተቀባችሁ መሳጅ አድርጉት። ፀጉራችሁ ዘላላ ይወፍራል፣ አይወድቅም፣ ይበዛል። በቃ እንደዚህ አርጋችሁ መቀባት ነው። ጫፍጫፉንም እንድትቀቡት። ምክንያቱም እንደኔ አሁን ቀለም ያለው ፀጉር ከሆነ ጫፍጫፉ ሁሌ በጣም ነው የሚፈልገው። ፀጉራችን ጭራሽ መድረቅ የለበትም። ሲደርቅ ነው የሚሰባበረው። አንዳንድ ሰው አሁን አውቃለሁ ቅባት ጭራሽ የማይፈልጉ በቃ አልወድም ምናምን የሚለው እንዴ ያለ መውደድ አይደለም። ፀጉሩ ያስፈልገዋል ቅባት ላይ ግዴታ የሚሸት ቅባት ምናምን አይደለም። ብዙ አይነት ሲሪሞች አሉ የፀጉር ስሙዝ የሚያረጉ አሉ። እነ ፓንቲን አሉ። ባለፈው ያሳየኋችሁ በጣም ናይስ ቅባት አለ ሽታ የሌለው ምናምን በቃ ግን ፀጉራችሁን ውበት የሚሰጥ ማለት ነው። ስለዚህ እንደዛ ማድረግ አለባችሁ እንጂ ዝም ብላችሁ በደረቁ ፀጉራችሁን መተው የለባችሁም። ታጥባችሁ ደርቆ ምናምን ነው ጭራሽ ሁሉ ጊዜ ትሪት ማድረግ አለባችሁ። ከደረቀማ በቃ ሊሰባበር ነው፣ ምንም ትርጉም የለውም። እና በጣም መጠንቀቅ አለባችሁ ፀጉራችሁ እንዳይደርቅ። ከደረቀ ማለት ተሰበረ ማለት ነው። እንደዛ ነው የሚሆነው። የኔ አሁን በጣም ችግሬ ምንድነው ቀለም ፀጉሬ ስለለመደ ብዙም አይደለም። ድሮ እንዳውም ሃይላይት በጣም አረግበት ነበር። አሁን ጀስት ብራውን ነገር ነው። አሁን ቪዲዮ ላይ ስለሆነ ነው እንደዚህ በጣም ትንሽ ቀላ ወይም ብራውን ሆኖ የሚታየው እንጂ አይ ዶንት ኖ ከካሜራው ከፎቶ
እንጂ ይሄን ያክል ቀለም በጣም የለውም። ፀጉሬ ብራውን ነገር ነው። ግን እንደዚህ አሁን ስታጠበው ምናምን እንደዚህ ሲታይ ከለር ያለው ምናምን ነው የሚመስለው። አይደለም፣ የቪዲዮ ነው። በቃ ይሄን ይመስላል የዛሬ ቪዲዮ።